ሰላም ቤተሰብ እንደምን አላችሁ? እንግዲህ ዛሬ ያሰብነው ምን ነበር? አዲስ አበባ ላይ ካለን 1000 ብር ላይ በተለያዩ አዲስ አበባ ቦታዎች ላይ ብር እናስቀምጣለን። What? Bro, what are you talking about, man? ያለችን 1000 ብር አለች አስቀምጠናት ለ24 ሰዓት ቀጣይ በንጋታው እናየዋለን። እዛው ይጠብቀናል። ብር ይኖራል ወይስ አይኖርም? እሱን እናያለን። አባብ አዲስ አበባ ላይ ሰው ብር መፈለግ ትቷል ወይስ? እሱን እናያለን በ24 ሰዓት ውስጥ። ለማንኛውም ላይ ስንት ልታስቀምጥ አሰብክ? እዚህኛው ላይ 500 ብር እናስቀምጥላቸው ይሻላል። እዚህ ጋር ይቀመጥላቸው። እዛ ጋር ወደዛ ትንሽ ጠጋ ወደዛ ይጠጋል። እዚህ ጋር ቀሪ ብር አለ። በጣም ክፉ ሰው ስትሆኑ ማለት ነው። እንደውም አንተ አሪፍ ነው። ቆይ እዚህ ጋር ለምን አስቀምጠናል? እኔ ብራችን በቃ እዚህ ጋር ይቀመጥ። ባባ ቆይ እስቲ ድንጋይ ይጨመርባታል። እንደዚህ በቃ ያገኘ ሰው ይወስደዋል ማለት ነው። ቦታን ቀይር ብራዘር እንዴ። አሁን ደግሞ 500 የኔ ያንተ እዛች ጋር ነው። የኔ እዛ ጋር አንተ ቦታው እንዳይጣፋ ችግር የለውም። አሁን የኔ ደግሞ የሆነ አሪፍ ቦታ እንፈልግና ወደዛ አካባቢ አውቃናለች። አንተ አውቃናለች። ይሄ ብር እንፈልገዋለን። በነገራችን ላይ 1000 ብር ነው ያለን በዩቲዩብ ህይወታችን ለማስተካከል እያለን ይሄው እንግዲህ ሰጥቶ መቀበል በሚለው አምነን ነው እኛ። በቃ ስለዚህ ይሄ ነገር አታነሱብንም ብለን እናስባለን። መቼስ አይታየናል። ሲጀመር እናገኘዋለን ብላችሁ ተስፋ አድርጋለሁ። ይሄንን የአዲስ አበባ ደረጃ ያወቀ ሰው ያገኘዋል። አያገኙትም። እንደውም በቃ ስማ፣ ደረጃው ጋር ይሻላል እዚች ጋር ይሻላል? የቱ ጋር አድርገው? እዚህ ጎማ ሰልክተችላችሁ ነገ በ24 ሰዓት ውስጥ መኖር አለበት። ይካፋኛል አለ በዛ ና ውሃ አለው። አንተ ነገር ፈልጓለሁ ብር በኋላ ፈልጓለሁ። ማንም አያየውም። ይሄ ማንም አያገኘው። በቃ 1000 ብራችን አስቀምጠናል። አሁን በ24 ሰዓት ውስጥ ነገ እናያዋለን። ያለውን ነገር እናያለን። በዚሁ እንመለሳ። በቃ ወደ ቤታችን እንመለስ። ኤላ በቃ ፓፓ ነገ እንገናኝ። ትናፍቂናለሽ ማን። እቺ ያገኘ ሰው እድለኛ ነው። በጣም ያምር እድለኛ ካለች ላይ ሲጀመር ያኛውን አያገኙት። ምንም አይሆንም እባክህ። ማንም አያውቀውም። ይኸው ቦታው ጸጥ ያለ ነው። ለነገሩ መኪኖች አቁሞ ካልፈለጉት በስተቀር በእግር ይከብዳል። አንተ ሰው ይቆማል እዛ ጋር። ምንድነው እዛ ጋር የሚቆሙት? ምንድነው ነው እኔ የማላውቀው ነው ይላል። አረ የምር ከወሰዱት ይከፋኛል። ካለችኝ ብር ላይ ካለም ብር ላይ ይከፋኛል። 1000 ብራችን አስቀምጠን እንግዲህ ይመጣናል ብራችን። ወይኔ የኔ እዚህ ጋር ነው የተቀመጠው። ያንተ ያስተው የኔ ነው የሚያስተው። ያንተ ሊጠፋብኝ ይችላል ነገር። እኔ ራሱ ላስተውሱ ይችላል ቦታው። በ24 ሰዓት ውስጥ እውነት ታገኙትና ትወስዱታላችሁ ወይስ ብሩን ድጋሚ ራሳችን ጋር ገብቶ ሌላ ሐሳብ ደግሞ እንፈልግበታለን? ካላገኛችሁት ምንም ማድረግ አንችልም። ካገኙት ሰብስት የምር ይደብራል። ጀማሪ ስለሆነን ደግሞ ስለማይታይ እሺ፣ እንደውም በቃ ውሰዱት። ያገኛችሁት ውሰዱት። ይኸው እዛ ጋር እንትኑ ጋር ካያችሁ ቪዲዮ ላይ ካያችሁ ሚድራስ ቢካም የሱ ደግሞ ወደዚህ አካባቢ ነው። እንግዲህ እስቲ ያሰብነው ሐሳባችን ባጭሩ እስቲ ደግሞ ልንገራቸው። ዩቲዩብ ጀምረናል። አዲስ ዩቲዩብ አካውንት ከፍተናል። እየገባችሁ ሁላችሁም ሰብስክራይብ ላይክ አድርጉት። ከዛ በኋላ እንግዲህ እናየዋለን። አንድ ቤተሰብ እንሆናለን። እስቲ በ1000 ብር ጀምረናል። ከዚህ በኋላ ያለው ነው አይቀየርም። እኔ ማስበው በቃ ከትንሽ ከ8 ወር በኋላ መኪና እንገዛለን። እንደዚህማ አንንከራት። 8 ወር ላይቭ መግባታችን አይቀርም። ላይቭማ ከቲክቶከሮች ጋር ግዴታ ነው። በቃ እንግዲህ ሼር፣ ላይክ፣ ሰብስክራይብ ማድረግ እንዳትረሱ።